መለያየት ግን ሞት ነው አይደል? ከሞት አይተናነስም። ከባድ ነው። ሰላም ሰላም፣ እንዴት ናችሁ? የአቤና የቤቲ ተከታዮች በመላው ዓለም የምትገኙ ውድ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከእግዚአብሔር ይመስገን። እንግዲህ ከእናንተ ጋር የነበረኝን ቆይታ ወይም ደግሞ ሪያድ የነበረኝን ቆይታ ጨርሼ ወደ ሀገሬ ልገባ። በነገራችን ላይ እንዴት ወሩ እንደሮጥ አላውቅም። እውነት ነው የምላችሁ። እንዴ እኔ አንድ ሳምንት የተቀመጥኩ ሳይመስለኝ ለካ ወሬ ያልቋልና ያስደነግጣል። ምንድን ነው የሚባለው? ውስጤ በሀሳብ በጭንቀት ሙልት አለ። እንዴት ነው የሚሄደው? እንዴት እዛ ልጆቼ ናፍቁኛል፣ እዚህ ደግሞ ባሌ ከባድ ነው። እንዴት ናችሁልኝ? ግን በተረፈ ሁሉ ሰላም፣ ሁሉ መልካም፣ ስራው፣ ጤና፣ ቤተሰብ እኔ ጋር አምላክ ይመስገን። እንግዲህ ይኸው ወዝ ወዝ እያልን ሊሸኙኝ የእህቴ ባል የእህቴ ልጅ ባሌ ሆነው እየሄድን ነው ወደ ኤርፖርት ማለት ነው። እና ከባድ ስሜት አለው፣ ከባድ ጭንቀት አለው። ስንለያይ በነገራችን ላይ በጣም ከባድ ነው። እንደምናስበው ዝም ብሎ መለየት አይደለም እና ስሜቱን ስንለያይ ነው የምናውቀው። ገና ሄዳለሁ ምናምን ስናስበው ቀላል ነው፣ ግን ልክ ቦታው ላይ ደርሰን ልንለያይ ስንል ያለው ጭንቀት በጣም ከባድ ነው። እና እንግዲህ እኔም እግዚአብሔር ፈቅዶ መጥቼ እግዚአብሔር ፈቅዶ እስከዚህ ሰዓት ቆይቼ አሁን ደግሞ እሱ ፈቅዶ ወደ ሀገሬ ልመለስ ወደ ኤርፖርት በማታ 4 ሰዓት ከምናምን ወይም ደግሞ 10 ሰዓት ተኩል ወይም 5 ሰዓት አካባቢ ይሆናል ብዬ አስባለሁ። እየሄድን ነው ከእግዚአብሔር ጋር እንደ እግዚአብሔር መልካም ፈቃድ በሰላም ደግሞ ሀገሬ ካች ብዬ ልጆቼ ጋር እንድገናኝ ጸሎት ድዋ አድርጉልኝ። የሪያድ በነገራችን ላይ ማታ ላይ በጣም የምታምር እንዲህ እየሄድን ነው እንግዲህ ፏ ብለን እየተሳሳቅን እየተጫወትን ምናምን እየሄድን ነው። አንዴ ሰልፊ አንዴ ደግሞ እንዲህ እያነሳን ወደ ውጭ እየሄድን ነው። በዛውም ወዝ ወዝ እያለን ማለት ነው። አብራችሁኝ እስኪ እንሂድ፣ አብረን እንጓዝ። በነገራችን ላይ ማለት ነው ለካ እንዲህ ይከብዳል መለየት። እግዚአብሔር እዛ ደግሞ የልጅ ናፍቆት ደግሞ ከባድ ነው። እኔ ልጆች እንዴት ባይኔ እንደሄዱ እግዚአብሔርን ግን በእውነት ከልጆቻችሁ ተለያይታችሁ ከምትወዱት እንደው ቤተሰብ ተውት፣ ግን ልጅ ማለት ከባድ ነው። ከልጆቻችሁ ተለያይታችሁ ከዚህ እየሰራችሁ ያላችሁ በቃ ጥንካሬያችሁን ሳላደንቅ ብርታታችሁን ሳላደንቅ አላልፍም። እግዚአብሔርን ነው የምላችሁ። እኔ ለአንድ ወር ምን ያክል የሆነ ውስጤ ስልክ ሲያወሩኝ እንበይ ነው የሚቀድመኝና ምን ያክል እንደሚከብድ አይቼዋለሁ። እውነት መድኃኒዓለም ይሄንን ክፉ መለያየት አሳልፎላችሁ ከልጄ ተለይቼ እንዲህ አፍርቼ ከልጄ ተለይቼ እንዲሁኝ የምትሉበትን ነገር ያመቻችላችሁ። በእውነት ነው የምላችሁ። በቃ ማለት ብዙ መከፋት፣ ብዙ ማዘን፣ ብዙ መሳቅ፣ ብዙ ደስታ ዝብርቅርቅ ያለ ስሜት ላይ ሆናችሁ አሳልፋችሁ ተሳክቶላችሁ ወደ ሀገር ገብታችሁ ከልጆቻችሁ ጋር ብዙ ነገር እንድታሳልፉ ፈቃድ ይሆንላችሁ የእግዚአብሔር ማለት ነው። እና ውዶችዬ እንግዲህ እኔም የው በናፍቆት ሰንብቼ የአንድ ወር ናፍቆት ግድል አድርጎኝ ማለት ነው ወደ ኤርፖርት እየሄድን ነው። አብራችሁን በሰላም እንድገባም ደግሞ እየጸለያችሁ ውድ ቤተሰቦች ማለት ነው። እና ሲቀጥል ደግሞ ዩቲዩብ በጣም ወረደብኝ።
ብዙ ጊዜ እኔም ከስራ ብዛት የተነሳ ማለት ነው አልገባም፣ ቪዲዮ አልለቅም፣ አይመቸኝም፣ እየተመቸኝም አይደለም። ግን ደግሞ ከእግዚአብሔር ጋር በቅርቡ ምርጥ ምርጥ ቪዲዮ ከጓደኞቼ ጋር እንደምለቅ ተስፋ አደርጋለሁ። ማለት ቢዚ ስለነበርኩ ነው። ብዙዎቻችሁ አስተያየት እየሰጣችሁኝ ነው። ቤትዬ ዩቲዩብሽ እይተው ቀንሶብሻል ምናምን እያላችሁኝ ነው። አውቃለሁ፣ ግን ምንም ማድረግ ስለማልችል ነው። ለምን ከስራ ጋር አልተመቸኝም። ታውቃላችሁ በፊት በጣም እንትን ብዬ ነበረ፣ ግን አሁን ላይ ኢትዮጵያ ስንገባ ሁሉ ነገራችን ቢዚ ነው የሚሆነው። ሁለተኛ ደግሞ ፍሪ ቦታ ራሱ አታገኙ። ቪዲዮ ለመቅረጽ ስሬ ብላችሁ ቪዲዮ እንትን ዩቲዩብ ብቻ የምንሰራ ወይም ደግሞ ዩቲዩብ ብቻ የምንጠቀም እሱ ብቻ ስሬ ቢሆን ቦታ እየመረጥኩኝ የሆነ ቦታ ምናምን፣ ግን ደግሞ እኔ ሌላም ስራ ስላለኝ ከዩቲዩቡ ጋር ብዙም እንትን አላልኩም። ግን ደግሞ አሁን ላይ እያመቻቸን ነገሮችን እያቀለልኩኝ እለቃለሁ። ላይክ፣ ኮፒ፣ ሼር፣ ኮሜንት ደግሞ አስተያየት ካላችሁ ማስተካከል የምችለውን ቤትዬ እንዲህ ቢሆን እንዲህ ነው መጠየቅ የምትፈልጉትን ነገር። በነገራችን ላይ መጠየቅ የምትፈልጉትን አንድ ባንድ ጠይቁኝ። እኔ የምችለውን የማውቀውን ደግሞ እመልሳለሁ። ለእናንተም አልሆነው ነገር የለኝም እና የምትፈልጉትን ነገር ጠይቁኝ፣ ምን ማወቅ እንዳለባችሁ። ሁለተኛ ደግሞ ብዙዎቻችን ሀገር ለመግባት ብዙ ተስፋ ቆርጠው ያሉ እህቶች አሉ፣ ወንድሞች አሉ። በነገራችን ላይ ተስፋ መቁረጥ አያስፈልግም። ሀገራችንም ደግሞ እንደምታስቧት አይደለም። ኑሮ ውድነት ነው ምናምን 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 የምትፈሩት ነገር ይሄ ነው። በሁሉም ቦታ ነው ኑሮ ውድነት ያለው። ከዚህም ከሱም ከየት ከሁሉም ቦታ እንትን አለ። ሶሪ አዛገውባችሁ እና የኑሮ ውድነት ከሁሉም ቦታ ነው ያለው። ስለዚህ ሀገራችን ብቻ አይደለም፣ ብቻ ግን መልካሙን ጊዜ ያምጣልን። በእውነት ማለት የተራበ የተጠማ ሰው የማናይበት ዘመን ያምጣልን እግዚአብሔር እንጂ በሁሉም ሀገር ነው። እዚህም አሁን መጥቼ እኔ እዚህ አይቻለሁ። እንደዚህ ያለውን እዛ ሳመሳስለው በቃ የሰማይና የምድር ያክል ልዩነት አለው። እንደውም እዚህ ሀገር ነው የኑሮ ውድነት በጣም ያለ። ግን ምንድነው እዚህ ሀገር ብር አለ፣ ይሰራል፣ እንደዛ ነው እንጂ የኑሮ ውድነት ያለው እዚህ ነው ከኢትዮጵያ ማለት ነው። ስለዚህ አትፍሩ፣ ደፈር በሉ። ደፈር ብላችሁ ኑ ወደ ሀገራችሁ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አብረን ብዙ የምንጓዛቸው ጉዞዎች አሉ። ስለዚህ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። እወዳችኋለሁ በጣም። እስኪ አብረን መንገዱን እንሄድ። ገና ነው፣ 20 ደቂቃ አለን። እየሄድን ነው፣ የደረስን ነው። ኤርፖርት አካባቢ ማለት ነው። እንግዲህ ከእግዚአብሔር ጋር እስኪ መልካም ምኞታችሁን ግለጹልኝ። አሁን ኤርፖርት አካባቢ እየደረስን ይኸው፣ ግራውንዱ ጋር ፓርኪንጉ ጋር ማለት ነው ደረስን። እግዚአብሔር ይመስገን ሰላም ገብተናል ማለት ነው። ይኸው እየወረድን ነው። ወረድን። እንግዲህ ማነው ደግሞ በሩን ምናምን ከፍቶ የወረደ? ይሄው ላይ ገባን እንግዲህ እና ይሄን ይመስላል። አሁን ቼኪን ጨራርሰን ወደ ፕሌን ልንገባ ነው። እንግዲህ ይሄው አንዳንድ ኢትዮጵያኖች አሉ አብረውኝ የሚሄዱ ማለት ነው። አሁን ጨራረስን፣ ወረፋ ይዘናል ተሰልፈን ማለት ነው። ልንገባ ነው። ይሄው እንግዲህ ወደ ፕሌናችን ገብተናል። እግዚአብሔር መልካም ፈቃድ ነው። እንገናኝ።